እውነተኛ መስዋዕታዊ ፍቅር በእርግጥ አለ። ያ ፍቅር ሕይወት ጀርባዋን ስታዞር የሚመራ፣ በእውቀት ስትናወጥ አጠገብ የሚቆይ፣ ተስፋ በሚያስቆርጡ ቀናት መሸሸጊያ፣ የሕይወት ፈተና ሲከብድ መጠለያ የሚሆን። ምናልባት በዚህ ጥያቄ ነፍስ ስትጨነቅ ብዙ ጊዜ ራስህን አግኝተህ ይሆናል። አንተ ፍቅርን በዚህ ዓለም ፈልገህ ያጣ፣ አይዞ፣ ፍጹምና እውነተኛ የሆነው የእግዚአብሔር ፍቅር ላንተ ነው፣ ለሁሉም ነው። በክርስቶስ በኩል የተገለጠው የእግዚአብሔር ፍቅር የማይወደዱ ለሚመስላቸው፣ በሐዘን ለቆዘሙ፣ ክህደት ላደከማቸው፣ እውነተኛ ፍቅር አለ ወይ ብለው ለሚገረሙ፣ በጣም ጮክ ብሎ እየሳቁ በጓዳቸው ግን ለሚያለቅሱ፣ ብቻቸውን ይህ ፍቅር እንደሚገባቸው የሚያሰላስሉትን እነርሱን በበጎ ነገር ያጠግባቸዋል። መጽሐፍም የእግዚአብሔር ፍቅር ምን ያህል ጥልቅ እንደሆነ እንዲህ ሲል ይነግረናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የዮሐንስ ወንጌል ምዕራፍ 3 ቁጥር 16።